አስታውሳለሁ መችረሳለሁ እንደማገኝሽ ተስፋ አደርጋለሁ ምንም ብንራራቅ ባንገናኝም የተጫወትነው ፍቅር አይረሳኝም እነዚህን ስንኞች የያዘው ለስላሳ ሙዚቃ ለብዙዎች ጆሮ እንግዳ አይደለም ብዙዎች በጉዞ ላይ አሊያም ስራ ላይ ሆነው ይህንን ዜማ ድንገት ሲሰሙት አብረው ማዜማቸው አይቀርም ዜማው ተወዳጅና ዘመን አይሽሬ በዘመኑ የዚህ ድንቅ ስራ ባለቤት ሁለገቡ ሙዚቀኛ ለማ ደምሰው ነው ለማ ደምሰው በ1932 ዓመተ ምህረት ገደማ ወሊሶ ነው የተወለደው የመጀመሪያ ደረጃ ትምህርቱን በወሊሶ ሁለተኛ ደረጃ ትምህርቱን በደብረ ብርሃን ኃይለ ማርያም ማሞ ትምህርት ቤት ነው የተማረው ለማ የምድር ጦር የሙዚቃ ባንድን ሲቀላቀል ገና የ15 ወይም የ16 ወጣት መሆኑ ነው በምድር ጦር የሙዚቃ ቡድን ለለማ የሙዚቃ እድገት መሰረት የጣለለት ባለውለታው ነው መጀመሪያ በውጪው የሙዚቃ አሰልጣኝ በሙሴ አጉሾ ቀጥሎም በሀገሩ ሰው ታደሰ ተክሌ ስር የሙዚቃን ሃሁ የተማረው ለማ የተዋጣለት ሙዚቀኛ ለመሆን በቅቷል የለማ የሙዚቃ ስራዎች በዘመኑ ከነበሩ ስራዎች ዘመናትን ለዛ ይነበብባቸው ነበር ባህል ነክ የሆኑ ስራዎችን ለማ የዘመናዊ ሙዚቃ ጣዕም ማላበስ ይችልበታል በዚህ ምክንያት የለማ ስራዎች ዘመናትን አልፈው ዛሬም ድረስ እየተሰሙ ይገኛሉ ለማ ራሱ ከተጫወታቸው ሙዚቃዎች ውጪ በብዙ ድምጻውያን ስራዎቹን አበርክቷል ለማህሙድ አህመድ እሳቱ ተሰማ ተፈራ ካሳ አለማየሁ ሸቴ አሰገደች ካሳና ታምራት ሞላ ለመሳሰሉ ድምጻውያን ዘፈኖቹን ጽፏል ሙዚቃዎችንም አቀናብረዋል በሶቪየት ህብረት የመማር እድልን ያገኘው ለማ ደምሰው ለ6 ዓመታት ያክል የኮንዳክተርነት ስልጠናን የወሰደ ሲሆን የዘመናዊ ሙዚቃን በደንብ እንዲረዳ ረድቶታል ይህ የሙዚቃ ዕውቀቱና የፈጠራ ችሎታው በወታደር ውስጥ ፈጣን የማዕረግ እድገት ኮሎኔል እንዲሁም ተወዳጅነትን እንዲያገኝም ረድቶታል ለማ ደምሰውን ጨምሮ በርካታ በወታደሩ ውስጥ የነበሩ ሙዚቀኞችን በ1983 ዓመተ ምህረት የመንግስት ለውጥ ሲደረግ በአንድ ጀንበር ስራ አልባ እንዲሆኑ ተደርጓል የቀናቸው ሀገር ጥለው ሲሰደዱ አንዳንዶቹ ራሳቸውን ቤተሰቦቻቸውን ለማኖር ወደማያውቁት ስራ ዞሩ ጥቂቶቹ የማይባሉት ከዛ በኋላ በነበረው ሁኔታ ሞራላቸው ክፉኛ ተነክቶ ስለነበር እስከ ህይወታቸው ልፈት የመሩት ህይወት እጅግ የሚያሳዝን ነበር ከነዚህ መካከል የክቡር ዘበኛው የዜማ ውቅያኖስ ተዘራ ኃይለ ሚካኤልን ተጠቃሽ ነው የለማ ስራዎች ከዘመናት በኋላ በልጁ ሚካኤል ለማ ደምሰው በኩል ሕያው ሆነዋል ማለት ይቻላል ሚካኤል በ2006 ዓመተ ምህረት የአባቱን 13 የተመረጡ ሙዚቃዎቹን የራሱን አሻራ አሳርፎባቸዋል በሲዲ ሲያወጣ የለማ ደምሰው ስም እንደገና በሙዚቃው መንደር ማበብ ችሏል ብዙዎች ወደ ኋላ በትዝታ ተጉዘው የ60ዎቹንና የ70ዎቹን ህይወት እንዲያስታውሱ የሚያደርግ ስራ ነበር ከለማ ደምሰው ስራዎች መካከል አድራሻሽ ጠፋብኝ እንዳንቻላየው አስታውሳለሁ አይባባ ሆዴ በሀገር ቀልድ የለም በኢትዮጵያ ሙዚቃ ውስጥ ስመጥርና ዘመን ማይሽራቸው የሆኑት ሙዚቃዎችን ለአድማጭ ያደረሰ ነው ኮሎኔል አርቲስት ለማ ደምሰው